በያላችሁበት እንዴት ከረማችሁ? የዛሬው ርዕስ The Broken Window Theory ይላል፣ ወይም የተሰበረው መስኮት ጽንሰ ሀሳብ። በህሊናችሁ አንድ ነገር ሳሉ፣ የተሰበረ መስኮት ያለው ህንፃ በጥናቱ መሰረት ካልተጠገነ ሁሉም መስኮቶች ይሰበራሉ። ማን ነው ያለው? የወንጀል ጥናት ወይም ክሪሚኖሎጂ ነው። ጄምስ እና ዊልሰን የተባሉ የማህበረሰብ ሳይንስ ተመራማሪዎች በ1982 እንዳጠኑት በአንድ ሰፈር ቸልተኝነት፣ ስርዓት አልበኝነት ትላልቅ ወንጀል እንዲፈጸም ምቹ ሁኔታ ይፈጥራል ብለዋል። ቆይ ጨዋታን ጨዋታ ያነሳዋልና ያደረች ባቄላ አትቆረጠም። ይህንንማ አባዬ የሚያውቀዋል ትሉ ነው። ዘመናዊ ፖሊስ አሰራር በዚህ የተነሳ ተቀየረ። አዎ ተቀየረ ብላችሁ ታምናላችሁ? እንዴት ማለት ጥሩ ነው። አንድ ቆንጆ ቤት መስኮት ተሰበረ። የማን ልጅ እንደሰበረው እናውቃለን። ያልተጠገነም አልተከሰሰም። አእምሮ ምን ይላል? ባለቤት የለም እንዴ? ህግ የለም እንዴ? አቤት የት እንበል? አቦ አሁንስ ተስፋ መቁረጥ በአስተዳዳሪዎች እምነት ማጣት ያመጣል። ሌላ ምሳሌ፣ ጭወት ሰማን፣ ድረሱልኝ። ጎረቤት ቤቱን ዘግቶ አላየውም አልሰማውም፣ ጎማን በጤና ልጄ ካለ ማህበረሰቡ ቁጥጥር ሲያጣ የከባድ ወንጀሎች መናኸሪያ ሆነ። ታዲያ እንደ ጥናቱ የስነ ልቦና ጉዳይ ነው። ኒውዮርክ በ1990 በተግባር የታየ ነው። ስርዓት አልበኝነት ነገሰ፣ ከተማው ቆሸሸ፣ ህንፃዎች ተሰበሩ፣ ሴተኛ ዳሪነት ግልጽ ሆነ፣ አቤት የሚባልበት ጠፋ። ጥያቄው ከዚህ ማዕት እንዴት ወጡ? በመጀመሪያ የተጫወት ነው The Broken Window Theory። The Broken Window Theory ወይ ጉድ! ይገርማል እኮ። አታምኑ። ዜሮ ቶለራንስ ወይም ከጥፋት ቦታ የለም አሉ። አፈሷቸው። ምን አፈሷቸው? ሰው አላፈሱ፣ ወደ ስራ ነው የገቡት። ከተማ ጸዱ፣ ህንፃ ማደስ፣ መልካም መልእክት መጻፍ ጀመሩ። ይህ ከባድ ለውጥ አመጣ። የዚህ ቲዮሪ ዘላቂ ትምህርት ምንድን ነው? ትናንሽ ዝርዝር ነገሮች ትልልቅ ትርጉም አላቸው። ትልቅ መፈራረስን መከላከል የመጀመሪያውን የተሰበረ መስኮት መጠገን አለባችሁ። ትልቅ መፈራረስን ለመከላከል የመጀመሪያውን የተሰበረ መስኮት መጠገን አለባችሁ። The Broken Window Theory